ሰላም ፋሲካዎች ነን። ዛሬ አላስፈላጊ ውፍረት በልጆች ላይ የሚያመጣውን አካላዊና ስነልቦናዊ ጉዳት እናያለን። እንደሚታወቀው የጭንቅላት እድገት በጣም አክቲቭ የሚሆነው ከ0 እስከ 5 ዓመት ባለው የእድሜ ክልል ነው። ስለዚህ በዚህ እድሜ ክልል የሚከሰት አላስፈላጊ ውፍረት አይምሮአችን በስርዓት እንዳያድግ ያደርገዋል ማለት ነው። አይምሮ በትክክል ለማደግ በቂ የሆነ ኒውትሪሽን፣ በቂ የሆነ እንቅልፍና በቂ የሆነ ኤክሰርሳይዝ ያስፈልጉታል። ስለዚህ በዚህ ምክንያት የሚመጡትን ችግሮች አንድ ባንድ ለማየት እንሞክር። የመጀመሪያው አላስፈላጊ ትርፋት በሚኖርበት ጊዜ አይምሮአችን የሚጠቀመው ግሉኮስ ስለሆነ እንደ ፊውል ባላስፈላጊ ውፍረት ጊዜ ፋት በጣም በሚበዛበት ጊዜ የብሬን ሲናፕስ ችግር ስለሚኖር ብሬን ሲናፕስ በትክክል ስለማይሰራ የሚጠቀመው ግሉኮስ መሆኑ ይቀርና ኢንፎርሜሽን ፕሮሰስ የማድረግ ብቃታቸው እየቀነሰ ይመጣል። ስለዚህ የምንነግራቸው ነገር ቶሎ መረዳት ያቅታቸዋል ማለት ነው። ሁለተኛው በውፍረታቸው የተነሳ በቂ እንቅስቃሴ ስለማያደርጉ ያለን ሞተር ኮግኒቲቭ ፓዝዌይ ስለሚጎዳ ግሮስ ሞተር ላይ በጣም ትልቅ ችግር ይኖራል። ስለዚህ በእድሜያቸው ክላይምብ ማድረግ ካለባቸው አያደርጉም፣ መዝለል ካለባቸውም አይዘሉም። ግሮስ ሞተራቸው በአጠቃላይ አፌክትድ ይሆናል ማለት ነው። ኤርሊ ቻይልድሁድ ላይ የሚከሰት ቻይልድሁድ ኦቤሲቲ ወይም ኦቨርዌት አሁን ላይ አንደርስታንድ ማድረግ ባይችሉም ሳይኮሎጂካል ተጽዕኖ የሚጀምረው ኤርሊ በዛው እድሜያቸው ቢሆንም ኢፌክቱን ግን የምናየው ቆይተን ነው። ስለዚህ አሁን የምንጠራቸው ስሞች በውፍረታቸው የተነሳ የምንሰጣቸው ስሞች ወይም ደግሞ በውፍረታቸው የተነሳ እንቅልፍ ማጣታቸው፣ በውፍረታቸው የተነሳ በደንብ ኤክሰርሳይዝ አለመስራታቸው ባደጉ ጊዜ ሰልፍ እስቲማቸው የወረደ እንዲሆን እንዲሁም ደግሞ ሰልፍ አዌርነሳቸው ቀስ ያለ እንዲሆን እንዲሁም ደግሞ በሌሎች ልጆች በቀላሉ ቡሊ እና ታርጌትድ እንዲደረጉ ያደርጋል። ሳይኮሎጂካል ኢፌክቱ እርሊ ቢጀምርም እስከ ቲኔጀር እድሜያቸው ድረስ ሊቀጥል ይችላል። ይህም ደግሞ የሚያሳየው እንዴት ነው? ክብደት እንኳን በዛ ሰዓት ቢቀንሱ በልጅነት ያለው ትራውማ ቶሎ ስለማይለቃቸው ከሰው ጋር መግባባት ይከብዳቸዋል። ሰልፍ ኮንፊደንሳቸው ዝቅ እያለ ነው የሚመጣው። እንዲሁም ደግሞ ስለራሳቸው ያላቸው ግምት በጣም ዝቅ ያለ ይሆናል ማለት ነው። ወላጆች ለዚህ ችግር እንደ መፍትሄ ልትወስዱት ከምትችሉት መካከል እነዚህ ህጻናት በውስጣቸው ብዙ ካሎሪ እንጂ ብዙ ኒውትረንት ስለሌላቸው ማድረግ ከምንችላቸው ነገሮች አንዱ ከብዛት ይልቅ በጥራት ያ ማለት ሞር ዳይቨርሲፋይድ እና በብዙ ኒውትረንቶች የተመጣጠነ ምግብ በማስመገብ መጀመር እንችላለን። ቻይልድሁድ ኦቤሲቲ ወይም ኦልሬዲ ኦቨርዌት የሆኑ ልጆች ካሏችሁ ግን ስቲል በደንብ ማስተካከል ይቻላል። ምን በማድረግ ካልን አሁንም ቢሆን የተመጣጠነ ምግብ በመስጠት አማውንቱ ላይ ብዙ ከማድረግ ይልቅ ጥቂት የሆነ ኳሊቲ ወይም ሞር ዳይቨርሲፋይድ እና ቬሪፋይድ የሆነ ምግቦችን በመስጠት አውትዶር አክቲቪቲዎችን እና ኤክሰርሳይሶችን ከሌሎች ልጆች ጋር እንዲጫወቱ በማድረግ እንዲሁም ደግሞ ሳይኮሎጂካሊ ልጆቻችንን በደንብ ሰፖርት ማድረግ እንችላለን። ስሞችን አለመጥራት መስተካከል የሚችል እንደሆነ በዘመዶችም ወላጆችም አንድ ላይ ሆነው አብረው ውጪ አውትዶር ኤክሰርሳይሶችና ጨዋታዎችን በመጫወት ማስተካከል ይቻላል። ከዚህ አልፎ ከፍተኛ የሆነ የሳይኮሎጂካል ጉዳት ላይ ከደረሱ ከስነ ልቦና ባለሙያ ጋር መማከር ይመረጣል።